እንደው ዳኒ ለሴት ብሎ ሻንጣ ይዞ ይወጣል ሄዶ ሊያገኛት ኦር ምናምን ሊበሉ ይችላል ሊያገኛት ይችላል። ዳኒ በዚህ ነው ያህል ጠቅልሎ ሴት ቤት ለመግባት ሴት ቤት ነው የሄደው። በቃ ሴት ጋር ነው የሄደው። እንዴ ኧረ የማይመስል ነገር ነው። እኛ ለምንድን ነው የመጣነው እንዴ? ትናንትና አንቺራሽ ስትይዋል ነበር እንዴ? አይደለም ያው አንቺ አሁን እንዲህ ሲሉሽ አንዳንዴ ሰው ሊያናድድ በመሃል ሰው ይገባል። እሺ ለምን ስልኩን ዘጋ? ስልኩን ከዚህ ጀምሮ ሲወጣ ነው የዘጋው። ኢቭን ኢሳቅ ምንድን ነው ያለው ሎኬሽን ላክልን ሲለው ምንድን ነው ያለው? ኮቆ ነው ያደረገው እንደዛ አቆም። ስለዚህ አሁን ይኸውልሽ በእኔና ባንቺ የሚሆን ነገር አለ። እንጽጌ መጀመሪያ ካልተረጋጋን ማንም ምንም ነገር አያመጣም። ሲጀመር ለምን እንደዚህ እንደምጨናነቅ ራሱ አይገባኝም። አያገባኝም እኮ ካላገባሽ አሁን አንድ ነገር ልንገርሽ፣ ካላገባሽ አብረን ነው የመጣነው። ማሰብ ያለብሽ ደግሞ እሱ ነው። አብረን ነው የመጣነው አይደል? አብረን ነው የመጣነው፣ አብረን ነው የምንሄደው። ሲቀጥል ደግሞ ሴት ጋር ከሄደ ሴት ጋር ነው የሚሄደው አይደለም? ጽጌ አሁንም እርግጠኛ አትሁን። እኔ ደግሞ ውስጤ ምንም ነው ያላመነ ሌላ ጊዜ ነው አው ብዬ እኔ ነበር። ለምንድን ነው ማታምኚው? እኔ እንጃ ሴት ጋር ሄድ አይችልም። ሴት ጋር ነው ሄደው። በቃ ልንገርሽ፣ እኔ ነግራኛለች፣ ደውዬ ላገናኝ አይደለም ጽጌ አንድ ነገር ልንገርሽ፣ ሴት ጋር ኖርማሊ ሴት ጋር ለመሄድ ይችል ይሆናል። ጠቅልሎ ግን ሻንጣውን ይዞ ከኛ ጋር መጥቶ ጠቅልሎ ሻንጣውን ይዞ ግን ሴት ቤት አይገባም። እኔ አናድኝ ደግሞ አብርሃም ነው በእኔ ኃላፊነት ችግር የለውም። እንደዚህ ኬት ኖሮ ምናምን አይባልም። እኔም አታሷሽኝ። አብርሃም የሆነ ነገር ያውቃል። መጀመሪያም ተናግሬያለሁ። እኔ እንደውም ማውራት ካለብን አብርሃም ተጠራ አብርሃም ተናግራ፣ ምክንያቱም በእኔ ይሁንባችሁ ብሎ የሸኘን እሱ ነው። ተውት ይሄድ ያለው እሱ ነው። ስለዚህ አብርሃም መምጣት ይሳቅም ማወቅ አለበት። አብርሃምንም መጥራት ሁሉም ሰው ማወቅ አለበት። ሁሉም ማወቅ አለበት። ቤት ቡጨቃው ደርቷል። ምንድነው ተቡጨቃ ፍላለ ሰማ ዳኒ